በአማራ ክልል ተባብሶ በቀጠለው ጦርነት በደቡብ አማራ ሸዋ ቀጠና በሳሲት ግንባር በተፈጸመ ደፈጣ ጥቃት ከ19 በላይ ያገዙ የአየር ወለድ ኮማንዶ አባላት ሲገደሉ በርካቶች ደግሞ መቁሰላቸው ተረጋግጧል። ፋኖ የስቦ መምታት የጦር ስልት በተጠቀመበት በዚህ ሽምቅ ጥቃት ያገዙ ኃይል በፋኖ ቀለበት ውስጥ ገብቶ የቦምብና የስናይፐር ሲሳይ ሆኖ መቅረቱንም ለማረጋገጥ ተችሏል። በደፈጣ ጥቃቱ ከተገደሉት መካከል የጠላት ኃይል እጅግ የሚኮራባቸውና የሚመካባቸው የኮማንዶ ኃይል መስመራዊ አዋጊዎች እንደሚገኙበትም ተጠቁሟል። በተያያዘም በዚሁ ሸዋ ቀጠና ከዘመሮ ወደ ክምር ድንጋይ ሲንቀሳቀሱ በነበሩ የአገዙ ወታደሮች ላይ በተወሰደ እርምጃም በርካቶች ሲገደሉ መንገድ መሪ የነበሩ 3 የሚሊሻ አባላት ደግሞ እጅ ከፈንጅ መያዛቸው ታውቋል። መረጃውን በዝርዝር ይዘናል፣ በስፋት ታደምጡታላችሁ። በወሎ ቀጠና በተደረገው ውጊያ የብልጽግና ዋና መቶ አለቃን ጨምሮ ሌሎች በርካታ ወታደሮች መደምሳቸው ታወቀም። በዚህ ውጊያ አገዛዙ ያለ የሌለ ኃይሉን ቢጠቀምም ነገር ግን የፋኖን ጦር መቋቋም አቅቶት እጅግ ከባድ ኪሳራን አስተናግዷልም ነው የተባለው። ተጨማሪውን ይዘናል። በአፋብኃ ምኒልክ ዕዝ ላስታ ሳምነው ኮርና በላይ ዘለቀ ውባንት አባተ ኮር የተውጣጡ የፋኖ ኃይሎች የጠላት ኃይልን ወደ ቀይ ዞን ስበው 360 ዲግሪ በመክበብ አከርካሪውን እንደሰበሩትም ለማወቅ ተችሏል። ዙያ 3ና ሌሎች ከባድ መሳሪያዎችን ታጥቆ በወገን ቀጠና ዘው ብሎ የገባው ያገዛዙ ብልጽግና ወታደራዊ ኃይል የታጠቃቸው ዙያ 3ና ሌሎች ከባድ መሳሪያዎች ከፋኖ ሳያስጥሉት ሙትና ቁስለኛውን የሚያነሳበት ጊዜ እስኪያጣ ድረስ በአፈሙዝ አለንጋ ተገርፏልም የተባለው በዝርዝር እንመለከተዋል። የተወደዳችሁ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነኝና ሌሎች መረጃዎችን በዝርዝር የምታደምጡ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። በአማራ ክልል እየተካሄደ የሚገኘው ውጊያ አሁንም ተባብሶ ሲቀጥልም በወሎ ቀጠና በተደረገም ትንቅንቅ የብልጽግና መከላከያ ሰራዊት መቶ አለቃን ጨምሮ ሌሎች በርካታ ወታደሮች መደምሳቸው ታውቋል። ከጥር 18 ቀን 2018 ዓ.ም ጀምሮ ጠላት ከተለያዩ አቅጣጫዎች የሰበሰበውን ኃይል ወደ ምዕራብ ወሎ ሲያንቀሳቀስ በንጉስ ሚካኤል አለኮር ሰራዊት ጥቃት ተሰንዝሮበት በርካታ ሰራዊቱን ተነጥቋልም የተባሉ። በዚህም መሰረት ከትናንት በስቲያ ማለትም ጥር 19 ቀን 2018 ዓ.ም በለጩማ ላይ ታሪክ ተሰርቷል ብለዋል። በበርካታ ተሽከርካሪዎች ወታደሮችን ጭኖ ወደ ምዕራብ ወሎ እያጓጓዘ ያለው የብልጽግና ኃይል በለጩማ ሲደርስ ያልታሰበ አደጋ ገጥሞታልም ነው የመረጃው ምንጮች አሉት። የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አለኮር በሚንቀሳቀስበት የምዕራብ ወሎ ቀጠና ሰሞኑን ብዛት ያለው ያገዙ ኃይል ከከባድ መሳሪያ ጋር እየተጓጓዘ እንደሆነም የሚታወቅ ሲሆን በቀጠናው የነበረው የሰሜን ምስራቅ ዕዝ በ801ኛ ኮር ሰራዊት ድጋፍ የፋኖን ጫና መቋቋም ስላልቻለ በቅርቡ የተመሰረተው 11ኛ ዕዝ ሰራዊት በድጋፍ ሰጭነት ወደ ቀጠናው ሲገባ የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አለኮር ሳጅን አለማዲ ወይም አባናዶ ክፍለ ጦር 4ኛ ሻለቃ ፋኖች በሰነዘሩበት የደፈጣ ጥቃት ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል ሲሉ ምንጮች አክለው ገልጸዋል። ከደሴ ተነስቶ በስተምዕራብ በኩል ሲጓጓዝ ከነበረው በርካታ ኃይል መካከል ወደ አማራ ሳይንት ሊገባ በ6 ኦራልና በ4 ፓትሮል ተጭኖ ሲጓጓዝ በነበረ ያገዙ ኃይል ላይ እነሞት አይፈሪ በሰነዘሩት ጥቃት በደረሰ ጉዳትም ከ10 በላይ የመከላከያ መስመራዊ መኮንኖች የተደመሰሱ ሲሆን 100 አለቃ እንዲሁም 3 አድማ ብተና በድምሩ ከ19 በላይ የጠላት ኃይል እስከ ወዲያኛው ሲሸኝ 7 መከላከያና 9 አድማ ብተና በድምሩ 16 ጠላት ቁስለኛ ተደርጓልም ብለዋል። የሳጅን አደማሊ ወይም አባናዶ ደም መላሾች በብርሃን ፍጥነት በድምሩ 25 የጠላት ኃይልን ከጥቅም ውጭ በማድረግ ታሪክ መስራታቸውም ታውቋል። በሌላ በኩል ትናንት ጥር 20 ቀን 2018 ዓ.ም ያገዙ ኃይል የሌለ አየር ወለድ ሰራዊቱን ከሰላ ድንጋይ ከተማና ከጣርማበር ወረዳ በማሰባሰብ የፋኖ ኃይል የማፈን ምናባዊ ዓላማ አንግበው ወደ ሳሲትና አይሶፌ ቀጠናዎች በማቅናት ላይ ያለ መረጃው ቀድሞ የደረሰው የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር አካል የሆነው ራምቦ ክፍለ ጦር ልዩ ስሙ አጃና ሚካኤል መገንጠያ ላይ በጣለው የደፈጣ ጥቃት ከ19 በላይ የሚሆኑት የብልጽግናው ሰራዊት እስከ ወዲያኛው ሲሸኙ በርካቶች ደግሞ ከባድ ቁስለኛ መደረጋቸው ታውቋል። በደፈጣ ጥቃት የተጀመረው ወደ ጨበጣ ውጊያ ተቀይሮ አድማሱን በማስፋት ክፍለ ጦሩ ታላቅ ድል መጎናጸፉንም ገልጿል። በጀግኖቹ ደፈጣ ላይ የወደቀው የአየር ወለድ ክፍለ ጦር አባላቱም በጉዞ ላይ ያሉ በተፈጸመበት የቦምብ ጥቃትና እንደ እሳት በዘነበበት የጥይት ታሮር በርካቶች ሲገደሉ፣ ቀሪው ሰላ ድንጋይ ሆስፒታልን እያጨናነቀ ሲሆን በመኪና ተጭኖ ወደ ሰላ ድንጋይ የተወሰደው የሰራዊት አስከሬን መቀበሪያ በከተማው በስተምስራቅ አቅጣጫ በግሪደር እየተቆፈረ የቀብር ጉድጓድ የተዘጋጀ እንደሚገኝ የአካባቢ ምንጮች ገልጸዋል። ይህ በእንዲህ እንዳለም የአጼ አምደ ጽዮን ኮር አካል የሆኑት የእምዬ ምኒልክ ልጆች በትናንትናው ዕለት ከቀኑ 7:30 ጀምሮ በሌላኛው የውጊያ ግንባር ከመንዝ ቀያ ወረዳ መቀመጫ ከሆነችው ከዘመሩ ከተማ ተነስቶ ወደ ክምር ድንጋይ በማቅናት ላይ ያለ ባደረጉት የተቀናጀ ተጋድሎ ድል ሲቀዳጁ 3 የሚሊሻ አባላት በምኒልክ ክፍለ ጦር መማረካቸውን ክፍለ ጦሩ በላከው የግንባር መረጃው አስታውቋል። በዚህ ከባድ ትንቅንቅ በምኒልክ ክፍለ ጦር ከተማረኩ የባንድ አባላት መካከልም በቅርቡ የሚሊሻ አባል የሆነውና በፋኖ ውስጥ በአባልነት የቆየው አቶ ላይችል ከፈለኝ የሚገኝበት ሲሆን አቶ ቃኘው ደምሴ የተባለና
የዜሮት ቀበሌ ሊቀመንበር እንዲሁም በፋኖ ውስጥ በአባልነት የቆየውና በቅርቡ የሚሊሻ አባል የሆነው አቶ መክብብ ገብረ የተባሉ ባንዳዎች እንደሚገኙበትም ተገልጿል። ከዚህ በተጨማሪም የአፄ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር በተደጋጋሚ ወንጀል ሲፈልጋቸው የነበሩ የእስያ ደብርና ዋዩ ወረዳም የአገዛዙ ቀኝ እጅ የሆኑትን የሚሊሻ አባላት በልዩ ወታደራዊ ኦፕሬሽን በቁጥጥር ስር አውሎ ምርመራ መጀመሩንም ክፍለ ጦሩ አስታውቋል። በፋኖ ቁጥጥር ስር የዋሉ የሚሊሻ አባላቱን ስም ዝርዝር ይፋ ያደረገው ክፍለ ጦሩ ሲሆን በዚህም አቶ ጌታውን ተፈራ የጉዝጎዛ ቀበሌ ሎጂስቲክስ ኃላፊ፣ አቶ አስደግደግ ለማ የሞተ ለሚ ቀበሌ ሀብት ሰብሳቢ ግርግር ጎጥ የሚገኝ ሲሆን እንዲሁም አቶ እንዳለልኝ ሀብታሙ ሞተ ለሚ ቀበሌ እናት ጉያ ጎጥ የሚኖሩ ያገዙ ሀብት ሰብሳቢ መሆናቸውንም ለማወቅ ተችሏል። ክፍለ ጦሩ በቁጥጥር ስር ስለዋላቸው የሚሊሻ አባላት በሰጠው ማብራሪያ መሰረትም ግለሰቦቹ ከዚህ ቀደም በፋኖ ቁጥጥር ስር ሆነው እየሰሩ የነበሩና በመሃል ክደት ፈጽመው ወደ ጠላት የገቡ ከዛም ፋኖ ይቅርታ አድርጎላቸው በድጋሚም ወደ ፋኖ አድርጅት ተመልሰው በስራ ላይ ያሉ ዳግም ክደት በመፈጸም ደብረ ብርሃን ከተማ ድረስ በመሄድ በአገዛዙ ቤት የማጭበርበሪያ ታድሶና 94 ሺህ ብር ወስደው የአማራን ሕዝብ እየጨፈጨፈ ላለው አገዛዝ ታምኖ በሚሊሻ ስምሪት ላይ በነበሩበት ወቅት በራስ አበበ አረጋይ የክፍለ ጦር ቃኞች በቁጥጥር ስር መዋላቸውንም ክፍለ ጦሩ አረጋግጧል። መረጃውን የአፋብኃ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከግንባር መረጃዎችን አጠናክሮ አድርሶናል። በሌላ በኩል ህወሓት በሰሜን ጎንደር ጠለምት የከፈተው ውጊያ ሶስተኛ ቀኑን ይዞ ቀጥሏል። በትናንትናው ዕለት በምዕራብና በምስራቅ ጠለምት በኩል የከፈተው ውጊያም ዛሬም በተለይም በምስራቅ ጠለምት በክፍለ ጦሮች ደረጃ የተዋቀረ ኮር በማሰለፍ ውጊያው ለሶስተኛ ቀን መቀጠሉን ከቦታው ያገኘነው መረጃ ያሳያል። በምዕራብ ጠለምት በኩል የህወሓት ጦር በከፍተኛ ሁኔታ መመታቱን ተከትሎም ወደ ኋላ የተመለሰ ሲሆን በዚህ ምክንያት ውጊያው ጋፕ ማድረጉም ታውቋል። በምስራቅ ጠለምት ያለው ውጊያ ዛሬ ቀጥሎ እየተካሄደ ሲሆን ሰራሬ ላይ አፍላ ውጊያ መደረጉንም አረጋግጠናል። በዚህ ቀጠና የአርሚ 11 ባድመ ክፍለ ጦር በከባድ መሳሪያ ታግዞ እየተዋጋ ነው የተባለ ሲሆንም የህወሓት አርሚ 35 ተከዜን ተሻግሮ በውጊያ ቀጠና መግባቱም ተረጋግጧል። በዚህ አካባቢ በትናንትናው ዕለት 2 ጊዜ የድሮን ጥቃት መፈጸሙ ሲነገር ታጣቂዎቹ ደግሞ ወጣቶችን አፍሰው መውሰድ መጀመራቸውንም የአካባቢ ምንጮች ገልጸዋል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም